ጤና ይስጥልኝ ተመልካቾች። ይህን ለመጽሐፍ፣ ለዩቲዩብ ቪዲዮ ወይም ለህይወት ታሪክ ሰነድ እንዲመች በታሪካዊ ትረካ መልክ የተዘጋጀ የአማን በቀለ ህይወት ምስክርነት ቃል ነው። የአማን በቀለ በትምህርት በታማኝነትና በአገልግሎት የተገነባ ህይወት የሚል ርዕስ ሰጥቼዋለሁ። በሰው ህይወት ውስጥ የሚያበራው ሀብት፣ ገንዘብ ወይም ስልጣን ብቻ አይደለም። እውቀትን መፈለግ፣ እውነትን መጠበቅ እና ለህዝብ በቅንነት ማገልገል ነው። ይህንን በህይወቱ ያሳየ ሰው እኔ የማውቀው አማን በቀለ ነው። አማን በቀለ የተወለደው በደቡብ ኢትዮጵያ ክልል በወላይታ ዞን በአሁኑ አጠራር ዳሞት ሶሬ ወረዳ ኮይሻ ነሬ ቀበሌ ግብረ ማህበር ውስጥ ነው። በገጠር አካባቢ ያደገ ቢሆንም ከልጅነቱ ጀምሮ ለትምህርት ያለው ፍቅር ልዩ ነበር። የመጀመሪያ ደረጃ ትምህርቱን በዛምኒናር ሙሉ አንደኛ ደረጃ ትምህርት ቤት ተማረ። በትምህርቱ ትጉህ፣ ጥያቄ የሚጠይቅ እና ለመማር የማይሰለች ተማሪ ነበር። በኋላ ከ7ኛ እስከ 8ኛ ክፍል በአረካ ከተማ በሚገኘው እመቤታችን ዱቦ ትምህርት ቤት መማሩን ቀጠለ። የ8ኛ ክፍል ትምህርት ሲያጠናቅቅ ቤተሰቡ ለ1 ዓመት ትምህርቱን እንዲያቋርጥ ቢጠይቁትም እርሱ ግን ትምህርትን አላቋረጥም ብሎ ወሰነ። ይህ ውሳኔ ለትምህርት ህይወቱ ትልቅ መለወጫ መንገድ ሆነ። በትምህርት ፍቅሩ የተነሳ ቤተሰቡን ትቶ ወደ አዋሳ ከተማ ሄደ። በዚያም የማያውቃቸውን ሰዎች ተጠግቶ እየኖረ ከ9ኛ እስከ 12ኛ ክፍል ትምህርቱን አጠናቀቀ። ለብዙዎች ይህ ከባድ ውሳኔ ቢሆንም ለእርሱ ግን የወደፊት ህይወቱን የሚገነባበት አዲስ መንገድ ነበር። ትምህርቱን ካጠናቀቀ በኋላ የ1ኛ ደረጃ መምህር ሆኖ ማገልገል ጀመረ። ለ8 ዓመታት ተማሪዎችን በትጋት አስተማረ። ለእርሱ ማስተማር ስራ ብቻ አልነበረም፣ ትውልድን መገንቢያም ነበር ማለት ይቻላል። ከ8 ዓመት የማስተማር አገልግሎት በኋላ የመጀመሪያ ዲግሪ የመማር ዕድል አገኘ። በትጋት ተምሮ ትምህርቱን አጠናቀቀ። ከተመረቀ በኋላ ወደ ስራው ሲመለስ የፋይናንስና ኢኮኖሚ ልማት ሴክተር ኃላፊ ሆኖ ተሾመ። ይህ ከትምህርት ወደ አመራር የወሰደው አዲስ ምዕራፍ ነበር። በኃላፊነት ቦታው ላይ ሳለ የገንዘብ አስተዳደርን በህግና በስርዓት ለመምራት ተጋደለ። እውነትን ለመጠበቅና ከህዝብ የሚገባውን ሀብት በአግባቡ ለማስተዳደር ያደረገው ጥረት አንዳንድ ጊዜ ከበላይ እና ከጎን ከነበሩ ኃላፊዎች ጋር ወደ ግጭት አስገባው። ነገር ግን አማን ለጥቅም ሲል እውነትን የሚተው ሰው አልነበረም። የገንዘብ ታማኝነትን ከስልጣን በላይ አስቀምጦታል። ከኃላፊነት ቦታው ከተነሳ በኋላም በተለያዩ ቢሮዎች ኤክስፐርት ሆኖ ሰርቷል። የተለያዩ ኃላፊነቶችን በብቃትና በቅንነትም ተወጥቷል። ከጊዜ በኋላ እንደገና ወደሚወደው መምህርነት ሙያ ተመለሰ። መምህር ሆኖ የሶዶ አጠቃላይ 2ኛ ደረጃ ትምህርት ቤት የ11ኛ እና 12ኛ ክፍል ተማሪዎችን ማስተማር ጀመረ። በዚህ ጊዜም ትምህርትን ማቆም አልፈለገም። በራሱ ግል ወጪ የ2ኛ ዲግሪ ትምህርቱን አጠናቀቀ። ይህ ለተማሪዎቹ ደግሞ መማር ዕድሜ የለውም ለሚለው አባባል ህያው ምሳሌ ሆነ። ከሙያው በተጨማሪ ህዝባዊ አገልግሎቶችንም ሰጥቷል። የክልል ምክር ቤት አባል ሆኖ ለ5 ዓመታት አገልግሏል። እንዲሁም የምርጫ አስፈጻሚ ሆኖ በህዝባዊ ሂደቶች ውስጥ ኃላፊነቱን ተወጥቷል።
በቤተሰብ ሕይወቱም ቢሆን እጅግ የተሳካ ነው ባይባልም በጣም መጥፎ ደረጃ ላይ አይደለም። ባለትዳር ሲሆን የሶስት ወንድ እና የአንድ ሴት ልጅ አባት ነው። ከሴት ልጁ በስተቀር ሶስቱም ወንድ ልጆች የዩኒቨርሲቲ እና የሁለተኛ ደረጃ ትምህርት የጨረሱ ናቸው። በወላይታ ሶዶ ከተማ ውስጥ የመኖሪያ ቤት ገንብቶ በግል ቤቱ ውስጥ ይኖራል። ለልጆቹ ትልቁ ውርስ እርሱ የሰጣቸው ገንዘብ ሳይሆን ትምህርትን መውደድ፣ ታማኝነትን መጠበቅ እና በትጋት መኖር ነው። ከገዛ ልጆቹ ባሻገር በተለያዩ ትምህርት ቤቶችና ኮሌጆች ያስተማሯቸውን ተማሪዎችን በሙሉ ልጆቼ ናቸው እያለ ይናገራል። የአማን በቀለ ሕይወት ከገጠር መነሻ እስከ መምህርነት፣ ከአመራር እስከ ሕዝባዊ አገልግሎት፣ ከፈተና እስከ ስኬት የተሞላ ጉዞ ነው ማለት ይቻላል። በመንገዱ ብዙ ውጣ ውረዶች ቢያጋጥሙትም ትምህርትን ግን አላቋረጠም። እውነትን አልሸጠም። ኃላፊነቱን ደግሞ አልሸሸም። ታሪኩ ለወጣቶች አንድ ግልጽ መልእክት ያስተላልፋል። ሰው በአስቸጋሪ ሁኔታ ቢወለድም በትምህርት፣ በትጋት፣ በታማኝነትና በጽናት ራሱን ሊለውጥ ይችላል። እውነትን መጠበቅ አንዳንድ ጊዜ ዋጋ ቢያስከፍልም በመጨረሻ የሰውን ክብር የሚያስጠብቀው እርሱ ነው። የአማን በቀለ ሕይወት የሚያስተምረን አንድ ትልቅ እውነት አለ። እርሱም ትምህርት የሕይወትን አቅጣጫ ይቀይራል። ታማኝነት ደግሞ የሰውን ስም ለዘላለም ያከብራል። ይህንን ታሪክ የተረኩት እኔ ብርሃነ በቀለ ነኝ። በቸር ሰንብቱ።